ሰሞኑን በቅድስት ሀገር እስራኤል እገኛለሁ። ከትናንት ወዲያ ቅድስት ሀገር ኢየሩሳሌም ነበርኩኝ። ዛሬ ደግሞ የወደብ ከተማ የሆነችውን ኤላት በደቡባዊ እስራኤል የምትገኝ የምታምር ውብ ዘመናዊ የሆነች ሀገር ከተማ ኤላት ትባላለች። እንግዲህ የሶስት ሀገር አዋሳኝ ስፍራ ስትራቴጂክ የሆነ ቦታ ነው የምትገኘው ደቡባዊ እስራኤል። በስተቀኝ በኩል እንደምታዩት ግብጽ ነው ያለችው። እዚህ እንግዲህ ቀይ ባህር ነው የምታዩት ከዚህ ጀምሮ። በስተግራ ደግሞ ዮርዳኖስ ነው ያለው እና በዚህ ስለ ቀይ ባህር ያነሳን እንደው እንግዲህ በጣም ረጅም ነው ቀይ ባህር። ለሁለት ከፍለን ሰሜናዊ ቀይ ባህር ብንል ሰሜናዊ ቀይ ባህር እና እስራኤል አለች ከመሃል፣ ዮርዳኖስ እና ግብጽ፣ ወረድ ስንል ደግሞ ሳውዲ አረቢያም አለች። እና እነሱ አሁን የባህር በር ችግር የለባቸውም ማለት ነው። እኛ አሁን ስለ ባህር በር ስንጮህ እነሱ ይስቁብናል፣ ይስቃሉ እንጂ ምንም ይሄን ያህል ችግር አይደለም። እዚህ የባህር በር ያው እንደምታዩት ከዚህ የሰሜናዊ ቀይ ባህር እንግዲህ መጨረሻ ላይ እንደዚህ አይነት ቅርጽ አለው። ይሄ ማለት እንግዲህ አንደኛው የስዊዝ ካናል ሲሆን ወደ ስዊዝ ካናል ሲሄድ ይሄኛው ማለት ነው። ሌላኛው እንግዲህ ገልፍ ኦፍ አቀባ የሚባለው እዚህ በእስራኤል እና ዮርዳኖስ መካከል የሚገኝ አካባቢ ይመጣ። ይሄ መርከቦቹ ይታዩናል ቀይ ባህር ጫፍ እና በጣም ያስገርማል፣ ደስ ይላል። ቅድም ባስ ውስጥ ሆኜ የአይዲኤፍ ወታደሮች እስራኤል ዲፌንስ ፎርስ አንድ ቤተ እስራኤላዊ ማየሁና በዕብራይስጥ እያወሩ ነበረ። ግን መሀል ላይ በአማርኛ ሰላም አልኳቸው በእንግሊዘኛም እና ስለ ድሮ እዚህ አካባቢ ታሪክ ስነግረኝ የዛሬን አድርገውና ድሮ የኢትዮጵያ ባህር ኃይል ኢትዮጵያ ባህር በር እንዲህ በነበራት ወቅት እዚህ ድረስ ይመጡ ነበር። የኢትዮጵያ መርከቦች ሽርብትን ይሉባት ነበረ እና እውነት ነው ደግሞ እንግዲህ ይሄ ምንድነው ከ35 ዓመት በፊት ነው ማለት ነው። እውነተኛ ታሪክ ነው። መርከብ ጫኝ ካርጎ ሺፕ የኢትዮጵያ መርከብ ጫኞች እቃ ጫኝ መርከቦችም እዚህ ድረስ ይመጡ ነበረ። ታሪኩን ይህን ይመስላል። ሀቅ ነው እና የወደብ እግዚአብሔር የባህር በር ቢሰጠን ወደፊት መልሰን ግን የባህር በር ባለቤቶች ነበር ነው ዛሬ ነው ያርገውና እና አሁንም ምን ይታወቃል እና እንዲህ ማልማት ነው በቃ እንዲህ ማዘመን። አሁን ባለ 5 ኮከብ ባለ 7 ኮከብ ሆቴሎች አሉ። አሁን እዚህ ኤላት መሰረተ ልማቱ ኢንፍራስትራክቸር ሁሉ ነገር ተሟልቶ መንገዱ፣ ትራንስፖርቱ በቃ የባህር በር ወደብ ካልቀረ እንዲህ ማልማት ነው በቃ እንዲህ ማዘመን። በጣም ደስ ይላል። መርከቦች እንዴት ያምራል በእውነት። እና የሰሜን ቀይ ባህር ይሄን ያህል ካልኩኝ በብዛት እንግዲህ በደቡባዊ ቀይ ባህር ደግሞ የሚበዙት ያው እነ ጅቡቲ ያሉ እነ ኤርትራ እነ ሶማሌ፣ ወደፊት ሶማሌላንድ ምናልባት እና ኤርትራም ደግሞ አሁን ኤርትራ ራሱ እኮ ብትፈልግ ወደ 5 6 20 አይነት እንደዚህ አይነት ወደቦችን ማሰራት ትችል ነበረ። እውነቴን ነው። ግን የታል እነ ጅቡቲ እነ ሶማሊያ አሁን ወደ 30 40 ይሄን የመሰለ ግን የአፍሪካ ሀገሮች አይማሩም በቃ አይማሩም። እና በጣም ደስ ብሎኛል እዚህ ይሄን ከተማ በማየት
እና የባህር በር ባለቤቶች ይባላል እንግዲህ ወደፊት ቀይ ባህር ምን ያህል ሩቅ እንዳልሆነ ይኸው የምናየው ነው ማለት ነው።